ታይዋለሽ ይሄ ዶክመንት የሁለታችንም ቃል ኪዳን ያለበት ነው። ስለዚህ ከዚህ ነገር ሸርተት ማለታችን ማይ እዚች አላማዋ ወጣ ትንሽዬ ሸርተት ላለው ብትል እሷም አደጋ ውስጥ ነች፣ ሌሎቹንም ሰዎች ይዛ አደጋ ውስጥ ነው የምትገባው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ቆይታ ሰላም ነው? ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም ነው ቤተሰብ? ያው በዚህ ሰሞን እያያችሁ ነው ያለ ይመስለኛል። አያሳስቡም፣ ብዙ ነገር ይስተካከላል። ያው ነገሮች መልካቸውን ሲይዙ መሽጎርጎራቸው አይቀርም። ስለዚህ ያንን ወደ አንድ ማምጣታችን አይቀርምና ቤተሰብ የእናንተ እርዳታና ድጋፍ አይለየን። በተቻለ አቅም የተቻለንን መልካም ስራዎች ሰርተን ለማለፍ ጥረት እናደርጋለን። በዛ መሃል ደግሞ እንክርዳቶቻችን አይጠፉም፣ እነዛን ደግሞ እየነቀልን እንጥላለን። ስለዚህ ዋናው ነገር ምንድነው ቤተሰብ? ያው እናንተ በተለያየ መንገድ እየተረዳችሁኝ ያላችሁ ከጎኔ ሆናችሁ ደግሞ ከአጋር ሆናችሁኝ በመሰራው ስራ ያበረታታችሁኝ እዚህ ያደረሳችሁኝ ያላችሁ ነገም ለተሻለ ነገር ያጫችሁኝ ቤተሰብ አላችሁ። እናንተ ምስጋና ይገባችኋል። ሐሳቤን ደግሞ ሳትረዱኝ ቀርታችሁ በተለያየ መልክና በተለያየ ስም እየሰጣችሁኝ ያላችሁ ቤተሰብ ቀልብ ይስጣችሁ ከማለት ውጪ ምንም የተለየ ነገር የለኝም። ቤተሰብ ዋናው ነገር ዛሬ የመጣውበት ትልቁ ስደክመበትና ስጥር ረጅም ጊዜ ከናንተ ጋር ስንወጣ ስንወርድ ከማይም ጋር አብረን ስንደክም የነበረበት ስራ በቃ ለውጤት ደርሶ ስታዩ በጣም ደስ ይላል። እናንተም አብራችሁ ስታለቅሱ በቃ በመውደቅ መነሳት ሁሉ እናንተ አብራችሁ ስትወጡ ስገቡ የነበረበት ሁኔታ ነውና ዛሬ የአብርሃምና የሩታ እዛ መድረስ ትልቅ ዋጋ የከፈልንበትና መስዋዕትነት ያስከፈለን ጉዳይ ነው። ታዲያ ይህን ስራ ስንሰራ የተለያየ ያው ጓደኝነት አብሮ ይቀጥላል። አብረን ስንቀጥል ከማይ ጋር ሁሉን ነገር እያንዳንዷን ስቴፕ ማለት ነው በመነጋገርና በመደማመጥ ነበር የምናረጋው። ለመልካም ነገር ስንነሳ ብዙ አማካሪ አናማከርም። የመሰለን ነገር ለመስራት እንነሳለን። ስንነሳ ግን ሰዎች በተለያየ አንግል ይረዱናል። ነው አንተ አመጣጣህ ለዚህ ነው ይሄን ፈልገህ ነው ተብሎ የሚረዱበት አንግል አለ። ከነዛ ከሚረዱ ሰዎች አንዱ ቤተሰብ ታውቁታላችሁ። ይሄ ሁሉ ህይወቴን ለመበጥበጥ ደፋ ቀና የሚለው ፍጹም ነው። ፍጹም በህይወቴ እንዳትገባብኝ ብየዋለሁ። በቃ ህይወቴን ትራሬን እየረበሽክብኝ ነው ራቅልኝ አለኝ። ራኩለት። ጓደኝነት ይቀጥላል። በቃ ከሱ ትዳር ጋር የሚያገናኘኝ ነገር ልክ ትዳሩን ሊረብሽ ይችላል ብዬ ቤተሰብ እናንተም ባስጠነቀቃችሁኝ መሰረት ተያያላችሁኝን ነገር ተውኩኝ። ነገር ግን በየቦታው እየዞረ በእያንዳንዱ ቦታ ስራ ጭምር መግባት እንዳልችል ነበር ሐሳቡ ያረጋኝ። ምንድነው የሚፈልገው ከኔ? ባለቤቱ እኮ ማሂ ነች። ማሂ ጓደኛዬ ነች። አዎ በቃ እኔና እሷ ልንላቀቅ ማንችልበት ነገር አለ። የራሳችን የሆነ የጋራ ሚስጥር ምናልባት አንዳችን ሸርተት ብንል የህይወት ዋጋ ጭምር የሚያስከፍል ነገር መሃላችን አለ። የህይወት ዋጋ ጭምር ማለት ነው። ስለዚህ እኔ ማሂን መተው ማልችልበት መራቅ ማልችልበት ዋነኛ ሚስጥር ከመካከላችን እስካለ ድረስ ፍጹም አሁንም ቢሆን አርፈ ቁጭ በል። ከዚህ ከተማ ነቅዬ ያለው ማድረግ የምችለውን ሁሉ ርቀት ሄጄ ቤተሰብ ከማይጋፋ ሰው ተጋፋ እኔን ነካኝም ተውየው ነበር። አላርፍ ሲለኝ ያው ከዚህ ከተማ ነቅዬ ሌላ ከተማ እንዲመደብ ነው ያደረኩት። እሺ አሁን መጥቶ ያናግረኝም ከዚህም የባሰ ነገር ሊኖር ይችላል። በተለይ ከዙሪያ ሆናችሁ የኔን ስም በየተራ ቦታ እያነሳችሁ ምናምን ስሜን የምታጠፉ ሰዎች ዋጋ ነው ማስከፍላችሁ። እኔን አትችሉኝም። እኔን እንኳን እናንተ ማለት ነው የኤርሜላ ጀሌዎች እንኳን አላቆሙኝም።
ያ ሁሉ የሩታን ህይወት ለመበጥበጥ ስትነሳ ያ ሁሉ በገንዘብ በተለያየ ነገር ሰው እየገዙ ምናምን እያደረጉ ያሉ ስንት ነገር ተከታይ ይዘው እየመጡ እኔን ማንንም አያቆመኝም። ስለዚህ ዋናው ነገር ልላችሁ የምፈልገው ነገር ምንድነው? አዎ ከማሂ ጋር የጀመርነው ፕሮጀክት አለን። ጨርሰን ሰርተን ለቤተሰብ እስክናቀርብ ድረስ ማለት ነው። ፕሊስ መሀል ጣልቃ ላይ አትግቡብን። ማንም በመስመራችን እንዳይመጣ። በዚህ ነገር የሚገባ ሰው የትኛውንም ሰው ዋጋ ይከፍላል። ስለዚህ እርስ በርስ ሌላ ነገር ከመፈጠሩ በፊት ማለት ነው ከመካከላችን ራቁልን፣ ከመንገዳችን ውጡ። መሀል ላይ እየገባችሁ እንደዚህ የምትሉን ሰዎች እንዴ ምንድነው? ሰው በጓደኝነት አብሮ መቀጠል አይችልም? አዎ ባለቤትነቷ ሚስትነቷ ለፍጹም ነው። ለኔ ደግሞ ጓደኛዬ ነች። ጓደኛ ስትሆኑ በጓደኝነት ብዙ ስራ አብራችሁ ሼሪ ብዙ ነገር እኮ ሊሰራ ይችላል። ምናልባት የሱንም ህይወት እኮ የሚቀይርለት ስራ ሊሆን ይችላል የጀመርነው። ስለዚህ ማሂ ራሱ ከዚህ ዓላማዋ ወጣ ትንሽዬ ሸርተት ላለው ብትል እሷም አደጋ ውስጥ ነች፣ ሌሎችንም ሰዎች ይዛ አደጋ ውስጥ ነው የምትገባው። እኔ ምናልባት ከቀጣይ ከማሂ ጋር እንገናኛለን። ማሂም በተለያየ ነገር እያደናበሯት ያሉ ሰዎች ስላሉ ነው፣ ባለቤቷን ጨምሮ ማለት ነው። እኔ የጀመርኩትን ነገር ያልጨረስኩት የለም፣ ጀምሬ የማልጨርሰው ነገር የለም። ቀጣይ የብዙ ስራዎች ባለቤት ነኝ፣ ብዙ ስራዎች አሉብኝ። ይሄ ቤተሰብ ከኔ ጋር ነበር፣ ከኔ ጋር ብዙ ነገር ሲያግዘኝና ሲወጣ ሲወርድ የነበረበት ሁኔታ ነው ያለው። ስለዚህ ይሄንን ነገር አብሬ ስራዬን እንዳልጨርስ እንቅፋት የምትሆኑብኝ ለምን ከህይወቴ አትወጡልኝም? ለማገዝና አብራችሁኝ ያላችሁ አመሰግናለሁ። ቴንኪው። ውጤቱን ታዩታላችሁ የተሻለ ነገር ሰርተን። እኔ በዋነኝነት በቃ ልል የመጣሁት ዋናው ሐሳብ ቤተሰብ ይሄንን ነው። ያው በማሂ ጉዳይ ብቻ አይደለም ስደክም የነበረው እና ቤተሰብ ዋናው ነገር በቃ ሩታ ወደ ህይወቷ መመለሷ ነው። ብዙ ነገር ነው መስዋዕትነት የከፈልኩላት፣ ብዙ ነገር ነው ከማሂ ጋር በኢየሱስ ክርስቶስ በጣም ከባባድ ነገሮች ህይወታችንን አደጋ ላይ ጥለን ስንሰራ በቃ ለመልካም ነገር ተነስተናል። እኔና ማሂ መልካም ነገር ስንሰራ ደግሞ ህይወታችንን ራሳችንን እየጠበቀን የምንሰራው ስራ አለ። ከዚህ ስራ በተገናኘንበት ነው በቃ የተሻለ ህይወታችንን የሚቀይር ነገር ስራ ጀመርን እኔና ማሂ። ይሄን ስራ ለማስቆም እንደገና በተለያየ መንገድ ምናምን ወጣ ገባ የምትሉ ሰዎች አላችሁ። ይሄን ነገር አቁሙ። ማሂንም ልታስቆሟት አትችሉም። በተለያየ ነገር አታስፈራሯት። ለድብድብ ታስባላችሁ እንዴ? ቴክስት ማታ ያረጋችሁላት ሰዎች ማለት ነው ፎርዋርድ አድርጋልኛለች። ምን አገባችሁ? ወንድ ነው መጥቶ ማሂም ማናገር ነው። ያኔ እንተያያለን። ማሂም ደግሞ ይሄን ስጋት ላይ ወድቀሽ ከዚህ አላማሽ ከዚህ ሐሳብሽ ሸርተት ላለው ወጣለው ምትይ ከሆነ ህይወትሽ አደጋ ላይ ነው። ታይዋለሽ። ይሄ ዶክመንት የሁለታችንም ቃል ኪዳን ያለበት ነው። ስለዚህ ከዚህ ነገር ሸርተት ማለታችን ማሂ ራስሽን ጠብቀሽ መኖር የምትችይ ከሆነ መኖር ትችያለሽ። አለበለዚያ አደጋሽ ውስጥ ነሽ አንቺም። ከዚህ በኋላ ደግሜ ያልነግርሽም በዚህ ጉዳይ በፍላሽም አለ ሌላ መረጃ ከፈለግሽ። ማሂኔን አንቺን ላስፈራራ ወይም ካሰብሽው ነገር ወደ ኋላ ትያለሽ ብዬ አይደለም፣ ግን የሰዎቹ አመጣጥ ደስ ስለማይል ነው። የባለቤትሽም ሁኔታ ርቆም ከዚህ ከተማ ወጥቶም አርፎ የማይቀመጥ ከሆነ
አንቺ በተሻለሽ አቅም ማሳመን ባለብሽ ነገር አሳምኝ። እኔ አልቆምም ማይ እኔና አንቺ የተሳሰርንበት ነገር እንዲህ በቀላልና በተራ ነገር ሊቆም የሚችል ነገር አይደለም። ስለዚህ ቤተሰብ ከዚህ በኋላ ያለው በቃ ትክክለኛ ነገር መስመር ይዘው የማይመጣ ሰው ከኛ ጋር ሊቀጥል ስለማይችል በዋነኝነት ያንንም ጭምር ላስጠነቅቅ ፈልጌ ነውና ማይንም ጭምር ከዓላማሽ ካሰብሽበት ነገር እንዳትውጪ። በቃ ደረትሽን ነፍተሽ ቁሚ። እናሸንፋለን። የትኛውንም ነገር ለስኬት እንበቃለን። አይዞሽ ደግሞ እኔ ያለሁልሽ ከጎንሽ። ምንም ሊያሳስብሽ የሚገባ ነገር የለም። ስለዚህ ማሂ ዛሬ አገኝሻለሁ። ቪዲዮን እያየሽ ከሆነ ምናልባት ቤተሰብ እሷን አግኝቼ ወደ ዋናው ስራችን ልንገባ ስለሆነ ጠብቁን፣ ተከተሉን።